ሰላም ሰላም፣ እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ ብያለሁ። ይህ ህጻና ቲዩብ ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። በዛሬው ቆይታችን እንግዲህ ከሀ ጀምሮ እስከ ሰ ድረስ ያሉትን የአማርኛ መደበኛ ፊደላት ከኔ ጋር አብረን እንቆጥራለን ማለት ነው። ይህንን ትምህርት ከዩቲዩብ በተጨማሪ በኦንላይን በልዩ ገዛ እናስተምራለን። ትምህርቱን ገብታችሁ መከታተል ለምትፈልጉ ከታች በማስቀምጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት እጠይቃለሁ። አብራችሁን ቆዩ። እሺ እንግዲህ መጀመሪያ ወርታችን እናነባለን። ከዛ ከታች ያነበባችሁን ደግሞ ወር ላይ ያነበብን እንመጣለን ማለት ነው። የመጀመሪያው ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ ወደ ለቤተሰብ እናልፋለን። ለ ሉ ሊ ላ ሌ ል ሎ ሎ ል ሌ ላ ሊ ሉ ለ። ቀጣይ ደግሞ የሀ ቤተሰብ እናገኛለን። እቺ ሁለቱ እንግዲህ እቺና እቺ ሀ ነው የሚባሉት። የመጀመሪያው ሀሌታ ውሃ ትባላለች። ሁለተኛ ደግሞ ሀመር ውሃ ትባላለች ማለት ነው። እነዚህ በአማርኛ ሞክሼ ፊደላት ወይም ድግግሞች ፊደላት የሚባሉት ናቸው። ሀ ሁ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ። ቀጣይ የመቤተሰብ ነው ያለን። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። ቀጣይ ወደ ሰ ቤት እናልፋለን። ሰ ሱ ሲ ሳ ሴ ስ ሶ ሶ ስ ሴ ሳ ሲ ሱ ሰ። እሺ በመቀጠል ወደ ረ ቤት እናልፋለን። ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። እሺ በመጨረሻም ነው የሰ ቤተሰብ ነው። እቺም በዚህ ጋር ሳ አለች፣ እቺም ሳ ነው የሚባሉት። ሁለቱ በቅርጽ አንድ አይነት ነው፣ ግን በቅርጽ የተለያዩ ሆነው በድምጽ አንድ አይነት ናቸው ማለት ነው። የመጀመሪያዋ ሳቱ ሰ ትባላለች፣ እቺ ንጉስ ሰ ትባላለች፣ የት ደግሞ ሳቱ ሰ ትባላለች ማለት ነው። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ ሶ ስ
ሳ ሲ ሱ ሰ። እሺ ውድ የቻናላችን ቤተሰቦች እንግዲህ ዛሬ የነበረን ቆይታ ከሀ ጀምሮ እስከ ሰ ድረስ ያሉትን የአማርኛ መደበኛ ፊደላት ከላይ ወርታች ከታች ወር ላይ አብረን ከኔ ጋር ስንከታተል ቆይተናል ማለት ነው። ቆይታችን ከተመቻችሁ ቪዲዮ ላይክ አድርጉ። ቻናሉን ሰብስክራይብ ካደረጋችሁ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። በተጨማሪም ትምህርቱን በኦንላይን በልዩ ገዛ መማር ለምትፈልጉ ከታች በማስቀመጥላችሁ ስልክ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ አናግሩን። በቀጣይ ክፍል እስከንገናኝ ሰናይ ቆይታ